ያንስ በዚህ ስም ነው፣ በዚህ ስም ነው ከሞት ማምለጫ፣ ከሰማይ በታች ሌላ የለም፣ ኢየሱስ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተመሰገነ ይሁን። ዛሬ በዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ያለውን ቃል እንዲህ በሚል ሐሳብ እናያለን። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል የመጽሐፍ ቅዱስ ሐሳብ። ዓለም በልጁ እንዲድን ነው እንጂ እንዲፈርድ እግዚአብሔር አንድ ልጁን ወደ ዓለም አላከውምና ይላል። እግዚአብሔር አንድ ልጁን የላከው የዓለም መድኃኒት፣ የዓለም ቤዛ ይሆን ዘንድ ነው። የዓለም መድኃኒት ኢየሱስ ክርስቶስ ለማዳን መጥቷል። መድኃኔ ዓለም፣ የዓለም ቤዛ እየተባለ የሚጠራው ለዚህ ነው። ለማዳን መጣ እንጂ ሊፈርድ አልመጣም። ለዚህ ነው የምልጃን ወንበር ከፍርድ ወንበር ጋር ማደናገር ወይም የተሳሳተ አስተምሮ መስጠት እንደ መጽሐፍ ቅዱስ ሐሳብ ሳይሆን እንደ ራሳችን ሐሳብ የምንሰጠው ትምህርት ትክክለኛ የመዳንን መንገድ ሰዎች እንዳያገኙ የማድረግ የተሳሳተ ግንዛቤን መስጠት ነው። ስለዚህ ዓለም በልጁ እንዲድን እንጂ እንዲፈርድ እግዚአብሔር ወደ ዓለም ኢየሱስ ክርስቶስን አላከው። የመጣው የዓለም መድኃኒት ለመሆኑ ሰዎች ይድኑ ዘንድ ትክክለኛውን መንገድ ያውቁ ዘንድ ነው። እርግጥ ነው በእርሱ የሚያምን አይፈረድበትም፣ በማመኑ አይፈረድበትም። ነገር ግን በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ፍርድን ያመጣው ባለማመኑ ምክንያት ብቻና ብቻ ነው። ስለዚህ ሰው በቁሙ መዳኑንና መሞቱን አረጋግጧል ማለት ነው። የፍርድ ቀን እስኪመጣ ድረስ አይደለም። አሁን በክርስቶስ ያመነ የዘላለም ሕይወት አለው። ያላመነ ደግሞ አሁን እንደተፈረደበት እርግጠኝነቱን ያረጋግጣል። ግን ተስፋ አለው ለመዳን፣ የንስሐ እድል አለው። ትክክለኛውን መንገድ፣ የእውነትን መንገድ ፈልጎ ማግኘት እድል አለው። ይሄንን እድል ተጠቅሞ ወደ እውነተኛው መንገድ ከመጣ የመዳን እድሉ አለው፣ ተስፋ አለው። ስለዚህ የመዳንን መንገድ እግዚአብሔር በክርስቶስ ኢየሱስ የሰጠን ብቸኛው መንገድ ነው። ለዚህ ነው መንገድ፣ እውነት፣ ሕይወት እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለት። ከሞት ወደ ሕይወት የተሻገርንበት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን የመጣንበት፣ በኃጢአት ቀንበር ውስጥ የነበርን ሰዎች እንደገና ከዛ ቀንበር ነፃ ወጥተን ወደ ዘላለም ሕይወት እረፍት ወዳለው ወደ እግዚአብሔር መንግስት እንድንመጣ ያደረገን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን። ክርስቶስ የመጣው ነፃ ሊያወጣ ነው፣ ሊፈርድ አይደለም። አሁን ባለማመን ፍርድ አለ፣ እውነት ነው። ፍርዱ ግን በመጨረሻ ዘመን ያኔ ጌታችን ኢየሱስ ክርስቶስ ከ12ቱ የበጉ ሐዋርያት ጋር ይፈርዳል። እሱ ምንም ጥያቄ የሌለው ነው፣ ጊዜ አለው። ነገር ግን ባለማመን አሁን የተፈረደበት አለ። የንስሐ ዕድል ግን አለው። እስከ ሞተ ድረስ ተስፋ አለው። ዛሬም የመዳንን እውነት ያገኙ ዘንድ ወንጌል የሚነገረው ለነሱ ከዚህ አኳያ ነው። ተስፋ አለ። የመዳን ቀን አሁን ነው። ለመዳን እግዚአብሔር ዕድል ሰጥቷል። ነገር ግን ይህንን የመዳን እውነት ቸል የሚል ድንገት ስጋ ከነፍሱ በሚለይበት ሰዓት ተጠያቂ እንደሚሆን ደግሞ ከወዲሁ መናገር የቤተ ክርስቲያን የቅዱሳን የአማኞች ግዴታ ስለሆነ ነው። ስለዚህ በነፃነት ልንኖር ክርስቶስ ነፃ አወጣን ይልና ከዛ ምን ይላል? እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። መዳን አንድ ነገር ነው። ከዳኑ በኋላ ድህነትን ማስጠበቅ ደግሞ የእያንዳንዱ የዳነ ሰው በክርስቶስ ክርስቲያን ሆኖ የዘላለም ሕይወት ያገኘ ሁሉ ደህንነቱ እንዳይወሰር፣ ደህንነቱ በተሳሳተ ትምህርት እንዳይበረዝ አዚም ከሚያደርግ ትምህርት ራሱን ሊጠብቅ ይገባል። ምክንያቱም ደህንነታችን በክርስቶስ ነው። ይህንን መንገድ፣ ይህን እውነት፣ ይህንን ሕይወት ደግሞ
እስከ መጨረሻው አጽንተን እንዳንይዝ የሚያደርጉ ትምህርቶች የሚያደርጉ ልምምዶች መውጣትና ራስን መጠበቅ ያስፈልጋል። ያ ባልሆነበት ሁኔታ ላይ መተውም የሚጠፉ ብዙዎች አሉ። እስከ መጨረሻ የሚጸና እርሱ ይድናል ነው የሚለው። እስከ መጨረሻው ድነታችንን በክርስቶስ ኢየሱስ ያገኘነውን መዳን ማስጠበቅ ከኛ ይጠበቃል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በነፃነት ልንኖር ክርስቶስ ነፃ ወጣን የሚለው ነፃ ሊያወጣን የመጣው ከምን? ከኃጢአት ቀንበር ነፃ አውጥቶ የዘላለም ጽድቅ ክርስቶስ በሰራልን በራሱ ጽድቅ ጻድቃን ተብለን እንድንጠራ እርሱን ለብሰን እርሱን እየመሰልን እንድንኖር በመንፈስ ፍሬ እያፈራን እንድንሄድ የልጁን መልክ እየመሰልን እንድንሄድ አድርጓል። ስለዚህ ኢየሱስ ክርስቶስ ዛሬ ነፃ ያወጣን በክርስቶስ ክርስቲያን ሁነን የዳን የዘላለም ሕይወት ያገኘናል። ይህን ድነታችንን ግን ማስቀጠል እስከ መጨረሻ መጽናት ደግሞ ከኛ ይጠበቃል። ስለዚህ ዛሬም ኢየሱስ ክርስቶስ በአብ ቀኝ የተቀመጠው ሊፈርድብን ሳይሆን ሰው ከእግዚአብሔር ጋር እርቅ እንዲያደርግ ከኃጢአት ቀንበር ነፃ እንዲወጣ ከሞት ወደ ሕይወት ከዘላለም ሞት ወደ ዘላለም ሕይወት እንድንሻገር እውነተኛ የዓለም ብርሃን የዓለም መድኃኒት ሆኖ መጥቷል። ስለዚህ ይህንን ጌታ በስሙ አምኖ መቀበል የዘላለም ሕይወትን ለማግኘት እድል ተሰጥቶናል። የመዳን ቀን ዛሬ አሁን ነው። ሌላ ጊዜ የለም። የመዳን ቀን አሁን ነው። ነገ ምን እንደምንሆን አናውቅም። እግዚአብሔር በሰጠን እድል መዳን፣ እግዚአብሔር በሰጠን እድል የዘላለም ሕይወትን ለማግኘት ፈቃድን መስጠት ያስፈልጋል። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ምልጃ ዛሬም ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ያማልዳል። ኢየሱስ ክርስቶስ ዓለም እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ልጁን እንዳላከው የእግዚአብሔር ቃል ቀደም እንዳየነው ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ይነግረናል። ስለዚህ ዛሬ ኢየሱስ ክርስቶስ በአብ ቀኝ የተቀመጠው ሊፈርድ ሳይሆን ዓለም በእርሱ አምኖ ይድን ዘንድ ነው። ከሞት ወደ ሕይወት ያመልጥ ዘንድ ነው። ጽድቅን ክርስቶስ የሰራለትን ስራ አምኖ ክርስቶስ በሰራለት እውነት ድኖ የእግዚአብሔር የልጅነትን ስልጣን ያገኝ ዘንድ ነው። ስለዚህ የልጅነትን ስልጣን ያገኘነው በልጁ በኢየሱስ ክርስቶስ ነው። የዘላለም ሕይወትንም ያገኘነው በመስቀል ላይ ስጋውን ቆርሶ ደሙን አፍስሶ ቤዛ በሆነልን በመድኃኒዓለም በኢየሱስ ክርስቶስ ነው። ዛሬም ወንድሞች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ነገር ግን በአብ ቀኝ ጠበቃ አለን፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው በሚለው መሰረት ሰው በተለያየ ጊዜ ምናልባት እንኳን ኃጢአት እንድንሰራ መጽሐፍ ቅዱስ አያበረታታም። ብንወድቅ እንኳን እግዚአብሔር ይቅር ሊለን ዛሬም ጠበቃው የሆነ በክርስቶስ ኢየሱስ በኩል የመዳንን በይቅርታ በንስሐ መመለስ የምንችልበትን እድል አመቻችቷል። ከእግዚአብሔር የተወለደ ግን ኃጢአትን ስለማያደርግ የኃጢአትን ልምምድ አናደርግ። ነገር ግን ድንገት ሰዎች በኃጢአት ምክንያት ቢወድቁ መመለስ የሚችሉበት ደግሞ ተስፋ አለ እና እግዚአብሔር በክርስቶስ ኢየሱስ ዓለም እንዲድን እንጂ ክርስቶስ ኢየሱስን ወደ ዓለም የላከው እንዲፈርድ እንዳልሆነ የእግዚአብሔር ቃል ይነግረናል። ከሚታየው ጎልያድ ከጣልከው በጠጠር ሳላይ የጣልክልኝ ስንቱ ነው የሚቆጠር? አንተ ታውቃለህ ምታውቅልኝ በዝቶ ያሰብክልኝ ሆነ እኔ ያሰብኩት ቀርቶ ኢየሱስ ኢየሱስ እንደኔ መታደፍ ባትቀድምልኝ ሳልቀር ኢየሱስ ኢየሱስ አሁን ሳማርር አመስግኜ ቅድ ኢየሱስ ኢየሱስ መልካም እረኛዬ የማትሰለች ኢየሱስ ኢየሱስ ባንተ ጥበቃ ነው መኖር የተመቸኝ፣ ባንተ ጥበቃ ነው መኖር የተመቸኝ። እርዳታው ካንተ ዘንድ የሆነለት ምስጉን ነው። እንደኔ ያየኸው በቀኝ ምሕረት ይህ እግዚአብሔር ጣት ነው የሚለው ያለለት
ውለታ ሚዘምር አይኑ የበራለ ምስጉን ነው ያየኸው ምስጉን ነው ያየኸው ምስጉን